ምዕራፍ 2 በዛብህ። አቶ ቦጋለ መብራቱ ወይዘሮ ውድነሽ በጣሙን ባገቡ በሁለተኛው ዓመት መጨረሻ ወንድ ልጅ ተወለደላቸው። ብቻ ሁለቱ የሁለት ዓለም ሰዎች ስለነበሩ ይልቁንም ገና የጋብቻ ኑሯቸውን እንደጀመሩ በመካከላቸው ግጭቱም ኩርፊያውም ይበዛ ነበር። ነገር ግን እግዚአብሔር ዕድሜ ከሰጠ ለልማድ በቂ ነው። ከተሰጠው እንኳን ሰውን፣ ጅብና አህያን፣ ነብርና ፍየልን አብረው እንዲኖሩ ለማድረግ ስለሚቻል ጊዜ ባለፈ መጠን ባልና ሚስት እርስ በርሳቸው እየተዋወቁ፣ እየተላመዱ፣ እየተዋደዱ የመተሳሰብ ማሰሪያቸው እየጠበቀ ሄደ። ወይዘሮ ውድነሽ ከባለጸጎቹ ወገን ተወልደው በደህና ያደጉ፣ ከዚያ ባል ለማግባት ሲደርሱ 3 ባለጸጎች ባሎች በተራ አግብተው በጌትነት የኖሩ፣ 3 ባሎቻቸውን በተራ ከቀበሩ በኋላ የአገሩ ሰው ስድብና ሽሙጥ ከእሳቸው አልፎ ተርፎ ዘመዶቻቸውን ሲነካና ሲያሳፍር በማየታቸው ከዘመድ ከወዳጅ ርቀው ነፍሳቸውን ይማርና አባታቸው ያወረሳቸውን ሀብት እስኪያልቅ ድረስ አንዲት ሙያተኛ እየረዳቻቸው ለብቻቸው በእመቤት ወግ የሚኖሩ ነበሩ። መቼም ብቻቸውን በነበሩበት ጊዜ ለቤታቸውና ለዚያች ለአንዲት ሙያተኛ ንግሥቲቷ ይግባኝ የሌለባቸው ቆራጭ ፈላጯ እሳቸው ብቻ ነበሩ። ከዚያ በፊትም ቢሆን ልጅ ሳሉ ወላጆቻቸው በኋላ ባሎቻቸው የበላይ አዛዦች፣ ተቆጪዎች፣ አሸናፊዎች ቢሆኑም እሳቸው በፈንታቸው የሚያዙት፣ ከፍና ዝቅ አድርገው ገላምጠው የሚቆጡት፣ የሚያሸንፉት፣ ከበታቻቸው በልዩ ልዩ ስም የሚጠሩ ብዙ ነበራቸው። ወደ ታች እያዩ የሚያዙት ካለ ከላይ የሚያዝ ቢኖር ምንም ያክል አይከብድም። ከፍና ዝቅ አድርጎ አይቶ የሚቆጡትና የሚመቱት በታች ካለ ከላይ የሚቆጣና የሚመታ ቢኖር አያምም። የሚያሸንፉት በታች ካለ ከላይ የሚያሸንፍ ቢኖር ግድ የለም። በቦጋለ መብራቱ ቤት ግን የሚያዝ እንጂ የሚያዙት፣ የሚቆጣ እንጂ የሚቆጡት፣ የሚያሸንፍ እንጂ የሚያሸንፉት አለመኖሩ አስቀድሞ የወይዘሮ ውድነሽን አመል አከፋው። አቶ ቦጋለ ሲፈሩ ሲቸሩ አንድ ነገር እንዲደረግ ያሳስቡ እንደሆነ ወይም እመት ውድነሽ አንድ ነገር ሲፈልጉ ባልየው ትንሽ እንኳ የመቃወም ምልክት ያሳዩ እንደሆነ እመት ውድነሽ ይበሳጩና ወዲያው እንዳይቆጧቸው ሁሉ ሆድ ብሷቸው ማልቀስ ይጀምራሉ። ያልተለመደ እንግዳ ችግር ቆዳ ያሳሳል፣ ወደ ባሻ ያደርጋል። ደግነቱ እመት ውድነሽ ያን ያክል ከተቆጡና ካለቀሱ በኋላ ትንሽ ቆይተው ሁሉንም መርሳታቸው ነው። አቶ ቦጋለ ከድሆች ወገን ተወልደው በድህነት ያደጉ፣ ከሕፃንነት እስከ እኩል ዕድሜ ችግር ያልተለያቸው፣ ከችግር ጋር ሲታገሉ ሲጥሉት ሲጥላቸው አብረው የኖሩ፣ ቆዳቸው ጠንክሮ ስድብ ይሁን ቁጣ የማይዘልቀው ነበሩ። እንኳን ትንሽ ትልቅ ቢሆን የሚገጥማቸውን ችግር ሁሉ በጸጥታና በትዕግስት የሚቀበሉና ለማሸነፍ የሚሞክሩ እንጂ ቶሎ ሆድ የሚበሳቸውና ተስፋ የሚቆርጡ አልነበሩም። ችግር ሲለምዱት ጥሩ ነው። ችግር ሲለምዱት ጓደኛ ሲያደርጉት ከሱ ጋር እየታገሉ እየወደቁ እየተነሱ ሲኖሩ ጥሩ ነው። ከችግር ጋር ሲታገል ቆዳው ይወፍራል፣ ጅማቱ ይጠነክራል፣ ጡንቻው ይደነድናል። የተጣለበትን ሁሉ ሸክም መሸከም ይችላል። የገጠመውን ሁሉ ያሸንፋል። ስለዚህ ዕድሜ ላሳዳጊያቸው ዕድሜ፣ ላስተማራቸው ዕድሜ፣ ለችግር ቦጋለ መብራቱን ቆዳቸውን አወፍሮ ጅማታቸውን አጠንክሮ ትግል እያስተማረ የስድብና የቁጣ የንቀትና የግልምጫ ውሽንፍር እንዳይገባቸው አድርጎ ሁሉን እንዳመሉ እንዲችሉ አድርጎ ላነጻቸው ለቀረጻቸው ዕድሜ። ይህ የአቶ ቦጋለ መቻል ትዕግስታቸውን እና
መሸነፍን እንደ ውርደት አለመቁጠራቸው ከእመት ውድነሽ ይቅር ባይነት ጋር የተቆጡበትን ምርር ብለው ያለቀሱበትን ቶሎ የሚረሱ ከመሆናቸው ጋር አንድ ላይ ሆኖ ጊዜ ባለፈ መጠን ባልና ሚስት እንዲቻቻሉ፣ ባህሪ ለባህሪ እንዲተዋወቁ፣ ለፍሬ እንዲበቁ ማን አለው ማን አላት እየተባባሉ እንዲተሳሰቡ አደረጋቸው። ነገር ግን በኋላም ቢሆን አልፎ አልፎ አንዳንድ ጊዜ ሲጋጩ አቶ ቦጋለና እመት ውድነሽ የተጋቡበትን ቀን መረገማቸውና ትንሽ ተኮራርፈው መቆየታቸው አልቀረም። ብቻ እንዲህ ያለው ጭንቀትና ኩርፊያ የባልና የሚስት ፍቅር ትንሽ እንደ መደነዝ ሲል ለመሞረድና ለመሳል የሚያስፈልግ የሚዋደዱ ባልና ሚስቶች ሁሉ የሚደርስ ግጭት ነበረ። አንድ ቀን እመት ውድነሽ ባላቸው ከሥራ ገብተው የሚበላ ነገር አለ እንደሆን እንዲሰጧቸው ቢጠይቋቸው ልጁ ስለታመመቸው የሚጠብቅላቸው አጥተው በጊዜ ምግብ ሊያሰናዱ አለመቻላቸውን ከተናገሩ በኋላ ነገሩን ሳያስፈልግ አራዘሙና ማማረር ጀመሩ። ከዚያ አይ ቄስ ታምሩ እግዚአብሔር ይሎ ብድሩ እግዚአብሔር በሴት ልጆ ይክፈሎ ሳልገሃነም ያገቡኝ አሉና ምርር ብለው አለቀሱ። አቶ ቦጋለ ለጊዜው ልባቸው ወደ ቁጣ ተለውጦ ሊማቱ ከተነሱ በኋላ እንደገና በረዳሉና አንድ ቃል ሳይናገሩ ሽመላቸውን ይዘው ወጥተው ከቤታቸው ጀርባ በጉብታው ላይ ቁጭ አሉ። ገሃነም ያገቡኝ አቶ ቦጋለ ሚስታቸው ያሉትን ደጋግመው አይናቸውን በፊታቸው በተዘረጋ ባዶ ላይ ትኩር አደረጉና ምን አልኋት እስቲ ምን አልኋትና እንዲህ ያለ ከኮሱ የመረረ ነገር ተናገረችኝ አሉ። ራሳቸውን እየወዘወዙ አይናቸውን በባዶው ላይ እንደተከሉ ሰው ከጧት እስከ ማታ በሥራ ተጠምዶ ውሎ በቤቱ ሲገባ እንኳን ሚስቱን ሌላስ ቢሆን ርቦኛልና እህል አቅምሱኝ ማለት ይህን ያክል ያበሳጫል? ክፉ ያናገራል? ያስለቅሳል? አሉ አይናቸውን በባዶ ላይ እንዳፈጠጡ። እዚያ ፊታቸው ከተዘረጋ ባዶ ፍርድ እንደሚጠይቁ ሁሉ አይናቸውን አፍጠው ትንሽ ዝም ብለው ከቆዩ በኋላ ለምን ሚስት አገባሁ አሉ አቶ ቦጋለ። ራሳቸውን ትንሽ ወደ ቀኝ ዘንበል አድርገው ለምን ሚስት አገባሁ? ለምን ቤት ሰራው? ለምን ልጅ ወለድሁ? ከድሮ ችግሬ ምን ቀለለኝ? ከድሮ ኑሮዬ ምን ተሻለኝ? ምንም አልተሻለኝም፣ ምንም አልቀለለኝም። ባሰብኝ እንጂ ባሰብኝ። ድሮ ለሚስት አላስብም፣ ለልጅ ለወር ለጨው አላስብ። ለእህል ጌቶች የሰጡኝን በልቼ ጠጥቼ ለቤተሰቤ ምን አበላ ምን አለብስ አልል በሰላም እኖር ነበር። የነበረኝ ሐሳብ ምራኑ ከቀንበሩ እርፉ ከሞፈሩ ማረሻው ከወገሉ መስማማቱን በሮች እንዳይጎዱ ወደደህና ሳር መሰማራታቸውን መመልከት ብቻ ነበር። አይ ምንኛ መልካም ኑሮ ኖር ያለው የሰላም ኑሮ አሉና ቦጋለ መብራቱ ራሳቸውን በዝግታ አወዛውዘው ሁለት እጆቻቸውን አመሳቅለው ጉልበታቸው ላይ አድርገው ግንባራቸውን ክንዳቸው ላይ ደግፍተው አይኖቻቸውን ሰለብ አድርገው በሐሳብ ባህር ጠለቁ። መነሻው መድረሻው የማይታወቅ የሐሳብ ባህር የሕይወት ታሪካቸው ያለፉት ያሉበት የሚመጣው አንድ ላይ ተጠራቅሞ አንድ ላይ ተደባልቆ የፈጠረው ጥልቅና የሐሳብ ማዕበል ያወከው ባህር አጠለቃቸው። ይዋኙ ጀመር። ብቅ ጥልቅ ፍግም ቀና ፈሩ፣ መውጣት ፈለጉ፣ ነገር ግን አልቻሉም። ስለዚህ ዋናቸውን ቀጠሉ። በዚህ መካከል አንድ ትንሽ ድምፅ፣ አንድ በሌሊት ከሩቅ እንደሚሰሙት ለስላሳ ቪዮሊን ልብ የሚነካ ድምፅ አባ አባ አለ። ወዲያው ባህሩ ጸጥ አለ። አቶ ቦጋለን ብቅ ጥልቅ ፍግም ቀና ሲያደርጋቸው ሲያንገላታቸው የነበረው ማዕበል ያ መላካቢ ድምፅ እንደ ገሰጸው ቁም እንዳለ ሁሉ በአንድ ጊዜ ቀጥ አለ። አባ
ና አለ ደገመና ድምፁ ዝም በል የኔ ጌታ አይዞ ዝም በል አባ አሁን ይመጣል አባብዬ አሁን ይመጣልና አለ በሌላ ድምፅ። አንድ የሴት ድምፅ፣ የፊተኛው ልጃቸው የኋለኛው የሚስታቸው ድምፆች ነበሩ። አቶ ቦጋለ ራሳቸውን ከክንዳቸው ላይ ቀስ አድርገው አነሱና አንድ ጊዜ ወደ ቀኝ አንድ ጊዜ ወደ ግራ በቀስታ ዘወር ዘወር እያሉ ዙሪያ ገባውን ተመለከቱ። እኛ ድምፆች የመጡበትን እንደሚፈልጉ ሁሉ በዙሪያ ገባው ሌላ ምንም አልነበረም ከቤታቸው በቀር። ስለዚያ እኛ ድምፆች ከየትም ሊመጡ አይችሉም ከዚያ ቤት በቀር። ቦጋለ መብራቱም አይኖቻቸውን ትኩር አድርገው ይመለከቱ ጀመር። አሁን ወደ ባዶ አይደለም፣ ወደ ቤታቸው፣ ከ7 ዓመት በፊት ወደ ሰሩት ቤታቸው። ከዚያ አይኖቻቸውን ለበስ ሲያደርጉ ግድግዳውን ዘልቀው ሚስታቸውን፣ ልጃቸውን፣ ሁኔታቸውን ሁሉ አዩ። ቤታቸው፣ ሚስታቸው፣ ልጃቸው፣ ሁኔታቸው ሁሉ አይኖቻቸውን ለበስ ሲያደርጉ ወለል ብለው ታዩአቸው። ብዙ ጊዜ አካላዊ አይኖች ሲዘጉ የማይታየው ይታያል። ለሰው 2 አይነት አይኖች አሉት። አንዱ አይነት አካላዊ፣ ሁለተኛው አይን ህሊና ናቸው። ሁለቱ በአንድ ላይ አያዩ። ቢያዩም ደህና አድርገው አያዩ። አካላዊ አይኖች ማየት የማይችሉትን ለማየት አይነ ህሊናን መክፈት ያስፈልጋል። ቦጋለ መብራቱ እኛም ወደ ውን ዓለም የመለሷቸውን ድምፆች ለመፈለግ አካላዊ አይኖቻቸውን ፍጥጥ አድርገው ከቱ ማየት የሚቻለውንም አዩ። አካላዊ አይኖች ማየት የማይችሉትን ለማየት ግን እነርሱን ዘግተው አይነ ህሊናቸውን ከፈቱ። ወዲያውም ሚስታቸውን፣ ልጃቸውን፣ ድምፆችንም አዩ። ቤታቸው፣ ሚስታቸው፣ ልጃቸው ጸጥታቸውንና ሰላማቸውን የለወጡባቸው የሰላም ዋጋ፣ የጸጥታ ዋጋ። አልተጎዳሁም አሉ አቶ ቦጋለ የማያዩ አይኖቻቸውን ወደ ፊታቸው ፍጥጥ አድርገው በሐሳባቸው ትንሽ ሲያሰላስሉ ቆይተው አልተጎዳውም፣ ጥሩ ዋጋ ነው፣ ተሳስቻለሁ፣ አልተጎዳውም። ራብ ክፉ እንዲህ ሊያልፍ ሽማግሌነቴን አስረስቶ እንደ ልጅ አቅበጥብጦኝ ነው እንጂ አልተጎዳሁም። አዬ ለምን ሆድን የፈጠርህ ጌታዬ አሉ አቶ ቦጋለ ቤት፣ ማዕረግ፣ ልጅ፣ ፍቅር የሰጧቸውን ሚስታቸውን ስለ ራባቸው ማስቀየማቸው በጣም አጸጽቷቸው ወዲያው ባለፈው እሁድ አለቃ በላይ የሚባሉ ሊቅ ስለ ጾም፣ ራስን ስለ መግዛትና ስለ ጋብቻ በረጅሙ ከሰበኩት አንዳንዱ ትዝ አላቸው። ሰው ከእንስሳ የሚለይበት በ2 እግሩ ቆሞ በመሄዱ አይደለም፣ ዶሮም በ2 እግር ነው የሚሄድ። እንግዲህ ቋንቋ ስላለው ነው አይደለም። እንስሳት እርስ በርሳቸው የሚግባቡበት ቋንቋ አላቸው። ሰው ከእንስሳ የሚለይበት አይነተኛ መለየው ራሱን መግዛት የሚችል መሆኑ ነው። በራብ ተገፍቶ የተመኘውን ሁሉ ልብላ ካለ፣ በስስት ተገፍቶ ያየውን ሁሉ የኔ ይሁን ካለ፣ በሴሰኝነት ተገፍቶ ከሚመኛት ጋር ግብረ ዝሙት የሚፈጽም ከሆነ ሰው መሆኑ ቀርቶ በ2 እግሩ የሚሄድ እንስሳ ይሆናል። ሰው ከስጋና ከመንፈስ አንድ ላይ ተዋህዶ እንደመፈጠሩ መጠን ዓለማዊና መንፈሳዊ ስሜቶች ያለማቋረጥ የሚፈራረቁበት፣ የሚታገሉበት፣ የሚዋጉበት የጦር ሜዳ ነው። በእንዲህ ያለው ጦርነት መንፈስ ድል አድራጊ የሆነ እንደሆነ ስጋንና የስጋን ፈቃዶች ሁሉ ይገዛል ማለት ነው። የሰውን መንፈስ በርትቶ ስጋውን ካሸነፈ፣ ስጋውን ፈቃዶች መግታት ከቻለ፣ ሰው ከስጋዊ ድፍና ጉስቁልና ነጽቶ ጠርቶ ወደ ሰማያዊው አምላኩ መቅረብና በጸሎት መነጋገር የጻድቃን ማህበርተኛ መሆን ይችላል ማለት ነው። ለዚህ ነው ሥርዓተ ጾም የተሰራበት ዋና ምክንያት። ጾም የተሰራ መንፈስን ለማበርታት፣ ስጋን ለማድከም፣ ሰውን ወደ እንስሳነት የሚለውጡትን ስጋዊ ምኞቶችና ፈቃዶች ለመግታት ወይም በአጭር ቃል ሰው ራሱን መግዛት እንዲችል ነው። ከመብልና ከመጠጥ መጾም ስጋን አድክሞ ክፉ ነገር ከማሰብና ከመፈጸም፣ ከተጾመም የጻድቃን ማህበረተኛ የመላእክትም ጓደኛ
ወደ መሆን ያደርሳል። ዝሙትሳ ካላገቧት ሴት ጋር ግብረ ዝማቤ መስራት ብቻ ነው? አይደለም። ሲያገቡ ሲፈቱ መኖርም ከዝሙት ይቆጠራል። በተቀደሰው በተባረከው ጋብቻ ስም ሴት እየለዋወጡ ሲያገቡና ሲፈቱ መኖር ከዝሙት የተለየ አይደለም። እግዚአብሔር ሰውን ወንድና ሴት አድርጎ ፈጥሮ ሥርዓተ ጋብቻን ሰርቶ መሬትን ሙሏት ብሎ ሲያዝ እንግዲህ ወዲህ በየቀኑ ሰው ሲፈጥር ሕግና ሥርዓት ኖረው ሲያልፉ በበኩላቸው እንዲያደርጉና የሕግና ሥርዓት የማይለወጥ ዘላለማዊ ሆኖ እንዲኖር አዝዣለሁ ማለቱ ነው። ስለዚህ ራስን ገዝቶ የሥጋን ፍላጎቶችን ገዝቶ ጋብቻን አክብሮ በኋላም የእግዚአብሔርን ሕግና ሥርዓት ለኋለኛው ትውልድ የሚያስተላልፍ ዘር በቦታው ተክቶ ማለፍ የእግዚአብሔር ትእዛዝ ነው። አቶ ቦጋለ አይኖቻቸውን ገረበብ አድርገው ከድነው ጉብታዋ ላይ እንደተቀመጡ ይህን አለቃ በላይ ባለፈው እሁድ በቤተ ክርስቲያን የሰበኩትን ሲሰሙ ራሳቸውን አለቃ በላይን አንዳንድ ጊዜ በእግር ጥፍራቸው እያዩ እየረዘሙ አንዳንድ ጊዜ ጉልበታቸውን ሸብረክ እያደረጉ እየጠሩ ክንዳቸውን ቀኝና ግራ ላይና ታች እያወናጨፉ ፊታቸውን ፈገግ ኮስተር እያደረጉ ሲናገሩ በዓይነ ሕሊናቸው ሲያዩ ቆዩና አሁ ብለው በረጅሙ ተነፈሱ። እዚያ ከተናገሩት ሁሉ ዋናው ነገር ሰው ራሱን የሰኝነቱንና ስስቱን መግታት ካልቻለ ከከብት አይሻልም ነው ያሉት። ይህ እውነታቸውን ነው። ራሱን የማይገዛ ሰው አይባልም። ሌላው ሁሉ እንዲያው ለንግግር ማበርከቻ ነው። ሰው እንኳን እስኪደክም እስኪሞት ቢጾም ሰው እንደሆነ ይሞታል እንጂ የመላእክት ጓደኛ ሊሆን የሚችል አይመስለኝም። ብቻ ሰው ብዙ ሲናገር ምንም ሊቅ ቢሆን የተናገረው ሁሉ ፍሬ ሊሆን አይችልም። እንዲህ ማለት ነው። ከአንድ ክምር እህል የሚገኘው ፍሬ ቢበዛ ከአንድ ጎታ አይበልጥም፣ ለቀረው ገለባ ነው። ይህም እንደዚያው ማለት ነው አሉ ቦጋለ መብራቱ እንደ መንጠራራት አሉና ከዚያ ሚስታቸው የተናገሩትን ልቅሷቸው እንደገና መጣባቸው። ዓይናቸውን ሳያረግቡ ወደ ቤቱ አፍጠው ሲያስቡ ቆዩ። ዓይናቸው ቢፈጥም የሚስታቸውን ልቅሶ እንጂ ቤቱን አያዩም ነበር። አሁን ልትበሳጭ ልታለቅስ ይገባታል አሉ። እንዲህ ሲያስቡ ቆይተው እሷ አትበሳጭ ማን ይበሳጭ? እሷ አታለቅስ ማን ያልቅስ? በሰፊው የለመደች ትልቀው አሽከር ትጭነው ሰጋራ የነበራት ወይዘሮ አይቶ አጣ እሷን ወድ ያለባሰ ማንን ሆ ቀን ቢጥላት ቀን ቢከፋባት ነው እንጂ የጌቶች ልጅ እመቤት አልነበረችም? ቢርበኝም የእሷ ችግር አይቼ ዝም አለማለቴ ጥፋተኛው እኔ ነኝ። ልሂድና ማሪኝ ልበላት አሉ አቶ ቦጋለ በሐሳባቸው። መቼም የማይወዱት ሲበደል ለበደሉ ምክንያት ማግኘት ቀላል ነው። እዚያ ብድግ ብለው ሽመላቸውን በኋላቸው እየጎተቱ ወደ ቤታቸው ገቡ። አቶ ቦጋለ ሲገቡ እመት ውድነሽ እላይ ምድጃ ድስት ታች ምድጃ ምጣድ ጥደው ልጃቸውን በግራ ጎናቸው ይዘው ራት ቶሎ ለማድረስ ከላይ ታች ይጣደፉ ጀመር። አያ ቦጋለ መጣ። ራት እስኪደርስ ቆሎ ስትቆረጥም እንድትቆይ ከጓዳ ይዤ እስክመጣ ጠፋብኝ። ልጁ ሲያመው ጊዜ እየተቅበጠበጠ ሲያስቸግረኝ ውሎ በዚያ ላይ ደግሞ አንተ መጥተህ ለእኔ አስበሽልኝ አታውቂም ስትለኝ ጊዜ ነው የተቆጣሁት። በላሁንም ተቀመጠና ቆሎ ብላ አሉት። እመት ውድነሽ ፍትግ የገብስ ቆሎ ከተወቀጠ ኑግ ጋር በዝርግ ሰፌድ ሆኖ እሳቱ ዳር እመደቡ አጠገረ። አቶ ቦጋለ ሄደው እመደብ ሲቀመጡ ሚስታቸው ልጁን አባቱ አጠገብ አስቀምጠው ወደ ማጀት ገቡ። ያን ምርር ብላ ያለቀሰችውን ሁሉ ረስተዋለች፣ ይቅር ብላለች። አዬ ምን ነው የኔን ልብ እንደርሷ ባደረገው አሉ አቶ ቦጋለ በሐሳባቸው። ወዲያው እመት ውድነሽ ከማጀት በሰፊ ዋንጫ ጠላ ይዘው መጡና ባላቸው ፊት አንድ ጊዜ ፉት ብለው እንካ ባይጥምም ጥም ይቆርጣል አሉ ትንሽ እንደመሳቅ ብለው። እመት ውድነሽ ትንሽ እንደመሳቅ ሲሉ የሚያስደነግጥ ልዩ የደስደስ ነበራቸው። አቶ ቦጋለ ተቀብለው አንድ ጉንጭ ዋጡና ሚስታቸውን
ወደ ምጣዳቸው መሄድ ሲጀምሩ ውዴ አሉ እመት ውድነሽ ዘወር ቢሉ የአቶ ቦጋለ ከንፈሮች ዘርዘር ያሉ ውብ ጥርሶቻቸውን ትተው ግራ ቀኝ ትንሽ እንደመሸሽ ብለው ፊታቸውና አይኖቻቸው ነውሩ እንደተገለጸበት ሰው ትንሽ የፍረት ቀለም ቀባ አድርጓቸው አዩ። እመት ውድነሽ ይህን አይነት አጠራርና የአይነት አስተያየት ምን ማለት መሆኑን ስለሚያውቁ ተመልሰው ወደ ባላቸው እየሄዱ ምን ነው አሉ። የእሳቸውን ፊት ለልባቸው የተሰማውን የፍቅርና የደስታ ስሜት እንደ ንጹሕ መስታወት አጥርቶ እያሳዩ የእሳቸውም አይኖች እንደ ነውረኛ አይን የሚያርፉበት ጠፍቷቸው ይንከራተቱ ነበር። እመት ውድነሽ ሀብታቸው ሲጠፋ በድህነታቸውና በችግራቸው ጊዜ እንኳ በኋላ ዕድሜ እስኪወስድባቸው ድረስ ውበታቸውና ደምግባታቸው አልተለያቸውም። አቶ ቦጋለ የሚስታቸውን ቀኝ እጅ ይዘው ትንሽ ሳብ ሲያደርጓቸው እቅፋቸው ላይ ወደቁ። ወዲያው ከንፈሮቻቸው ተገናኙ። በምጣዱ ላይ እንጀራ አለ ያራል አሉ እመት ውድነሽ ራሳቸውን እባላቸው ደረት ላይ ዛል አድርገው እንደጣሉ ሽቅብ አይናቸውን እያዩ ይረር ምን አባቱ አሉ ባልየው። እኛ እደራታቸው ላይ የወደቁት ውብ ወይዘሮ የእሳቸው እንዳልሆኑና የሄዱ እንደሆነ አይመለሱም ብለው እንደፈሩ ሁሉ እቅፋታቸውን ጠበቅ እያደረጉ በኋላ እመት ውድነሽ ተነስተው ወደ ምጣዱ ሲሄዱ አባባ እምጧ አለ በዛብህ ከንፈሩን አጮሆ። እኔንም እንደማማ ሳመኝ ማለቱ ነው። ከዚያ አቶ ቦጋለ እየሳቀ ከተቀመጠበት አንስተው ታቅፈው እናቱን በሳሙበት አፋቸው ደጋግመው ሳሙት። አያያ ቦጋለ አያያ ቦጋለ የምትሰራው ስራ አሉ እመት ውድነሽ ሞግዱን ከምጣዱ ላይ ሲያነሱ እንጀራው እያረረ። አያ ቦጋለ ብቻቸውን በሰሩት ስራ እንደሆነ ሁሉ እረ አሉ ባልየው። እረ ትላለህ ከሰል ሆነ እንጂ ተይው ይረር ምን አባቱ እሱስ ግድ የለም ምጣዱ እንዳይበላሽ ነው እንጂ ለምን ይበላሻል? ምጣድ አንድ ጊዜ በላዩ እንጀራ ካረረ ከዚያ በኋላ 2-3 እንጀራ ተበላሽቶ ነው ደህና ማውጣት የሚቻል። ታዲያ ይሁና እንዲያውስ ወደን ነው። እመት ውድነሽና አቶ ቦጋለ በጣም የሚዋደዱ ባልና ሚስት ነበሩ። ብቻ የተወለዱበት ያደጉበትና የኖሩበት ሁኔታ የተለያየ ስለነበረ ይልቁንም መጀመሪያ እንደተጋቡ በመካከላቸው የነበረው ግጭትና ኩርፊያ ይበዛ ነበር። ደግነቱ ሁል ጊዜ ኩርፊያውን ተከትሎ የሚመጣው አዲስ ፍቅር ስለነበረ ግጭቱና ኩርፊያው የቂም መታሰቢያ ሳይተው ያልፍ ነበር። በሚዋደዱ ባልና ሚስት መካከል የሚነሳ ግጭት አዲስ ፍቅር ፈጥሮ ባልና ሚስቱን እንደሚያዋድድ፣ በማይዋደዱ ባልና ሚስት መካከል የሚነሳ ግጭት ግን በቂም ላይ ቂም ጨምሮ ወደ መለያየት እንደሚያደርስ የታወቀ ነው።